ከዚህ በኋላ እኔ ራሴ አልኖርም ብያለሁ። እህል ውሃዬ ከእናንተ ጋር አብቅቷል። ፋሚሊዎቼ የእውነት ዛሬ አኮራችሁኝ። ምን ፍሪስታይል ራፕ ምናምን መወዳደር ጀምራችሁ እንዴ? እንደዚህ ሆነ ነው ምን እንሆናው? የኛ ወገባችን እስኪንቀጠቀጥ ድረስ መጮህ ለአንዳንዶቹ ራፕ ነው። ከዚህ በላይ እዚህ ቤት ልንኖር ነው? ኧረ ደርሶ ካርዲቢን መሆን ተይና ራፕ ከኛ ሀገር ስለሄደ መረፐብ መብቴ ነው ልትይ ነው? አይሆንም። እናንተ ትንሽ ቆይታችሁ ቅላትንም ከኛ ሀገር ነው የወሰዱት ያለሽ። እንደውም እኔ ሳስበው ትራምፕ የኔን ፊት ነው የወሰደው። ሞች ለዛ እኮ ነው ቆዳው የሰፋው። በቃኝ። ከአሁን በኋላ እዚህ ቤት መኖር ከጀመርኩ ብቻዬን ማውራት ስለምጀምር ብሬ ሰርከስ መስራት ሊያሳየን ነው በእጁ መሄድ የጀመረው ታስብሉኛላችሁ። ላግኝ ብቻ እምር መስሎሃል? ገና በዳዴ ነው ማስኬድ። አይዳይ ለኔ ዳዴ እንደገና ወፌ ቆመች ሊያስብለኝ ነው። በቃ ይኸው አንቀልባምጡለትና እንዲህ አድርጎ ይዘል። አይጡ ልብሴን ያስተረፈው መሰለ እንዴ? ላይት ነው እንዴ አንተ? እኔማ ገና ላግኘው ሃይላንድ ነው ማንጠለጥልበት። እንደዚህ አይባልም አቡ። ሃይላንድ ነው ማንጠለጥልበት ሳይሆን ሃይላንድ ላይ ነው ማንጠለጥለው ነው የሚባለው። ግን አቡ አይጡ ወንድ መሆኑን በምን አወቅ? በባዶ ኪሱ ጉሮውን ስለሚነዛ ነው አይደል? አይደለም እንደሱ እንዴ። ጸጉሬን አጥቤ እስኪደርቅልኝ ላስጣው ስላላለኝ ነው። እንዴ ምን ሆናችሁ ነው ሁላችሁም የተሰደደ ዩኒቨርሲቲ ተማሪ መሰላችሁት? እዚህ ቤት ውስጥ መስማማት ስላቃተን በሪፈረንደም ልንለያይ ነው። በቃ የኛ ለየት የሚያደርገው ሶስታችንም ነን ከዚህ ቤት የምንወጣ። ወሮ እንደኔ እዚህ ቤት የተጨቆነ ሰው የለም። በዳድም ዘመን በማመም ዘመን በረዱም ዘመን ጭቆና ቀንበር ላይ የቆየው እኔ ላይ አውሮፓ እንኳን ያሉ አድናቂዎቼ ሲነግሩኝ የጭቆና ሰለባ የሚል ሐውልት ተሰርቶ እየተጎበኘው ነው አሉ። ከዚህ በላይ ውርደት አለ? ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። ለምን ነው የሚጮኸው? አታደንቁኝ። እናትም እህትም ገረድም ሆኜ አገልግያችኋለሁ። የገቢ ምንጫችሁ በሆንኩኝ የምቃጠልበት ምንም ምክንያት የለም። ከእናንተ የሚጎልብኝ ነገር ጭቅጭቃችሁ ብቻ ነው። ጨጓራዬም ያርፋል። ታዲያ ቀብሩ ስንት ሰዓት ነው? ምን ትላለች? እየየ ብልም የሚያምርብኝ እኔ ነኝ። ሲስተም እንደሌለው ባንክ ቤት አይደለም እንዴ ስታስለቅሱኝ የኖራችሁት? ሁላችሁም ተበድለናል ባይናችሁ። አዎ ሁሉም ተጨቁኛለሁ ባይ፣ ሁሉም ተረግጫለሁ። እኔ ግን ጫማዬን እንኳን ረግጬ አላቅም ባይ። ከምትሆኑ ለምን እርስ በርሳችሁ ባህሪያችሁን ተቀያየራችሁ ማን የማን እንደሚከብዱ አትሞክሩት? አረዱን ምን ከባድ መስሎ እንዴ? ቃኑን ሙሉ አንቺ ልጅ ጨጓራዬን አትላጭው አየህ ማለት አይከብድም። እንደዚህ አይነት ነገር አይሰራም። ምን መሰላችሁ? ዛሬ የረዱ ፍቅረኛ ቤተሰባችንን በሙሉ ሊተዋወቅ ይመጣል እንበል። ከዛ ጩባው አባዬን ትሆናል። ከዛ እሱ ሚናው አባዬ ደግሞ ጩባው። ሙሮና ረዱ ደግሞ ትቀያየሩና አንዳችሁ በአንዳችሁ ጫማ ውስጥ ሆናችሁ ማን የባሰ ችግር ውስጥ እንዳለ ትረዳላችሁ ማለት ነው። አቡ በእናትህ አታስቀኝ። እኔ እንዳወሮ ለመደንዘዝ 100 ዓመት ብለፋ እንኳን አይሳካልኝ። አያችሁ አይደል እኔን መሆን እንዴት እንደሚያለፋ? አላዋቂ ለመሆን ራሱ ዕውቀት ያስፈልጋል። አቤት እችልኝ ታመሰጥሯለች እኮ በእናታችሁ።
አንቺ በዚህ አነጋገርሽ ግሪክ ብትሆኝ ኖሮ ያ ሶቅራጠስ ነው ምናምን የሚባለው ሰውዬ ያቺ ነዝናዛ ሚስቱን ፈቶ ያገባሽ ነበር። እንደ 7 ፈረስ ለማሽካካት ነው እንደ ወርቁንም ሆኖ። ኧረ ባደሞ ተዋ። ጩባው እኮ እቃ ከሚደረማምስ ሳቁ በስተጀርባ ጆሮ ይዳን በእኛ ይብቃ የሚያስብል ድምጽ ያለው ሰው ነው። እሺ አሁን ትቀያየራላችሁ አትቀያየሩ? እሷ እሺ ትበለኝ እንጂ እኔማ ረዱን ሆኜ ቤት ውስጥ እንዴት ዩኒት ሊደር እንደሆነችብን ማሳየት ፈልጋለሁ። ሰሚ አንቺ መጃጃል ቢያልቅብሽ እንኳን ከወደፊት መጃጃልሽ መበደርሽ አይቀርም። እኔ ይቅርብኝ። ዳድ ግን በሸሉ ይቅርብኝ ማለትህን ወድጄዋለሁ። የእውነት ጩባው መሆን እንኳን አንተ እኔም እኮ ይከብደኛል። ኧረ ተው ወርቁ ተው። እንዳንተ ተጎልቶ ለመዋል እኮ እኔ መልፋት አይጠበቅብኝም። ሶፋውን ያልተተኮሰ ሸሚዝ አልብሼ ጩኸትህ እንዲመጣልኝ በደንብ ማንቋቋት ብቻ እኮ ነው የሚጠበቅብኝ። እንደዛማ እኮ ነን ጀምረው፣ ቶሎ በለን ጀምረው። እንደውም ይኸውልህ እንደ ፍሪዙ ብሬ እስክትል ድረስ አንተን ሆኜ ነው ማስደመምህ። ከና አህያው ሞተልሽ። ኧረ ምንም አህያ ምናምን ብሎ ነገር የለም። ይኸውልህ አንጣማ ሸሚዙን አልበሰኝ። እንዳንተ ትጉህ እብድ መሆን የሚያቅታኝ መሰለህ እንዴ? ናንቺ ምን ይቀር? ውሮ መሆን ሰው ከመሆን የዓመት ፍቃድ መውጣት ነው። ነይ አቅተኝ አንተም አምጣልኝ እንዴ ስቂኛ እንዴ። በዚህ ጨዋታ የተሸነፈ የቤተሰቡን ልብስ በሙሉ ያጥባል። ማንም አሸነፈ ማንም የኔ ልብስ ግን መታጠቡ አይቀርም። ዳድን መሆን ግን የመጨረሻ አዛ ነገር ነው። ገና በመጀመሪያው ቀን እኮ ኮትኩት ቆፍር ቴሌቪዥን ዜና አሽሟጥ ኧረ ስንት ያላለኝ ነገር አለ። ግን ሀብታም ሳይሆኑ ሼባ መሆን የባስ ቁጥር ለመያዝ ብቻ ነው የሚጠቅም። ቆይ ላግኝ በዚህ ጥርስህን ካላራገፍኩት እኔ አቧት በለኝ። አቡ ይሄ ሁሉ ዛቻ ላይት ነው። ስማ እንዲህ ስትዝት እኮ ከጓደኛ ጋር እየተጣላ ነው የምትመስለው። ኧረ ጩባው ማለት ፌኮ አባዬ ልብሴን እንዴት እንደበላብኝ ስላላየ ነው። ይሄኛውማ እርግጠኛ ነኝ ልብስ ሰፊ ወንድም አለው። አቡ እንደውም ሰልባጅ ልብስህን በልተው ከሰው እኩል ስላደረጉ ልታመሰግናቸው ነው የሚገባው። የልብስ ቡሌ ነው አንበላም ብለው ቢንቁት ለአንተም ሞራል ጥሩ አልነበረ። ሰልባጅ መግዛት እንዴት እንደሚያለፋ ስላላየኸው ነው። እንደ ነጋዴ ከደንብ አስከባሪ ጋር እየተሯሯጥኩ እኮ ነው የሸመትኩት። ወይኔ ስገዛው ብታይ እየቀደድ ነው። እሱ ልብሱን ዥቡ ሲያረገ ቀልብ አርጌ ቀደድ ብሩን ቁጥር አርጌ ዥቡ ሳረግለት ላየን ሰው አልሳካ ያለው ባስኬትቦል ተጫዋች ነበር ምን መስሎ። አይኔ ነው ምንድነው ማለት እንደፈራሁት በአንዴ 2 ቦታ መታየት ጀመርኩ እንዴ? ኧረ አባዬ ጩቦን ለመሆን ብለህ የራስን ጫማ ሰርቀ መሸጥ ጀመርክ? አልሰረኩም። ስም እንዳታጠፉ። አልሰረኩም። ስም እንዳታጠፉ። ቆሬ ያለው ጾሙን እንዳያጥር ብዬ ባዘንኩኝ እኔ ሌባ ጋድ እያየህልኝ ነው። ኧረ ለምንድን ነው ይሄን ሰው የማጠራው? ኧረ አባዬ ራሱ ላይ ማሟረት ጀምሯል። ስም ጫማው አርጅቷል። በዚህ ላይ ደግሞ እንደዚህ ጥፍጥፍ አድርገው ይሄማ ዋሌት ነው አንገዛህም እንዳይሉ ብዬ ነው። ይኸውልህ ሰውየው መምጫው ሰዓት ደርሷል። ወዴትም መሄድ የለም። ዳድ ምን ማለት ነው? ለሱ ብዬ እኮ ነው ይሄን ሸጬ ልጠጣ የፈለኩት። በኋላ ፋሚሊዎቿ መጠጥ አይጠጡም ብሎ ቢንቀንስ? ለምን ከምትሰርቅ ሙያህን ተጠቅመህ ዘፍነህ አትቀፍለንም? አቡ ምን እያልክ ነው? ይሄ ሲዘፍን ስሰማው ነው ጆሮዬ በዚህ በኩል ተቀዶ ወሬ በዚህ ስሰማ ኡፍ እያለ እንደ ንፋስ በዚህ የሚወጣው። አና ዘይየየ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 የ
ወደዋል ልትለን ነው? እሺ እሺ፣ ቆይ ለምን አንድ ቀልድ አልነግራችሁም? አንዷ እኮ ናት
የጩባው አይነት ቀልድ ልትቀልድ ከሞከርክማ የእውነት ልትደፋን ቆርጠ ተነስተሃል ማለት ነው። ኧረ አልቆረጥኩም። ለካ ቀልድ ነው እንዴ? እና መጀመሪያ አትነግረኝም እንዴ? አንቺ ልጅ እስቲ እንደዚህ ከምትንዘላዘይ ምን አለበት እጮኛሽ ሊመጣ ነው አንዳንድ ስራ እንኳን ብታግዢ። ምን አለበት አርቀሽ ብታስቢ። ቤተሰቦቹ ፍቅረኛክ ምን ሙያ አላት ብለው ቢጠይቁት ዳንሴን ካላየ ምን ብለው ሊነግራቸው ነው? እንደውም ስቢ ለባል ቤተሰብ የሚሆን አሪፍ ሼክ አለ ላሳይሽ። ቆይ ምኑንም ሳትጁ ለምንድን እንደዚህ የምትሆኙ? ለነገሩ አንቺ ምን አለብሽ ሆድሽ አልጎደለ። ኧረ ጎሏል። አሁን ደግሞ ዳይቲንግ ስጀምር ደግሞ የበለጠ ይጎላል። በይ ወደዛ ተደናቁሽ አታደናቁኝ። እዚህ ላይ ጻፍኩልሽን ገዝተሽ ነይ። እንዴ ይሄንን ሁሉ ተሸክሜ ማን መጣም እንኳን እኔ ብሩ ራሱ አይችለውም። እንዴ ቆይ አንቺና እኔ እዚህ ከምንዳረቅ ለምን 5 ስታር ሆቴል ሄደን ሰውየውን ራሱን እዛ እንጋብዙ? እንዴ ትንሽ እንኳን አታፍሪ? ይኸውልሽ በእኛ ኑሮ አይደለም 5 ስታር ሆቴል ሄዶ ለመገባበዝ ይቅርና ስራ ለመቀጠር እንኳን የደላሎቹን ወጪ አንችላቸው። እኔ ቆይ ወገቤ እንደዚህ የተንቀጠቀጠ ጎንበስ ቀና ስል ትንሽ እንኳን አላሳዝንሽም? አንቺ ደግሞ ሁሉ ጊዜ ወገብሽ የሚንቀጠቀጠው የቦርጭ ማጥፊያ አድርገሻል እንዴ? ደግሞ ደፋ ቀና እያልሽ ወገብሽን ከሚያምሽ ለምን ወይ ደፋ ወይ ቀና ለምን አጨሽኝ፣ አቃጠልሽኝ፣ ጨጓሬን አጨሽው። አቃጠልሽኝ ግን እኮ አልጨሽም። እንዳጨርሹ አሁን እሱ ላይ ጻፍኩልሽን ካልገዛሽ ያው እፈጭሻለሁ። እንዴ አቮካዶሽን ሂጂና አስፈራሪ። ታስፈራራኛለች እንዴ? እንዴ እኔ ሚኪ ማኮ ሊጀምር ነው ሾው። እሱን ሳላየትም አልሄድም። እንዴ መምጫው ደርሷል። ሰዓት የለንም። ግን እኮ ሰዓት አለን። ድንጋይ ነው የሌለን። አንቺ ልጅ ልቤኑ ልቅ አደረግሻት። ከምኑ ላይ ነው ያወለኩት? ወዮ እኔ ግን እንደዚህ አድርግልኝ እንዴ? ጨጓራዬን እኮ ላጠችው። ረዱ ግን ስላልተጠቀመችበት ነው እንጂ ባላዋቂነትማ ከኔ በጣም ትበልጣለች።